መጽሐፍ ቅዱስ ላይ ኢየሱስ እንዲህ አለ፣ ማንም ልጅ አባቱን ዳቦ ሲጠይቅ ድንጋይ እንደማይሰጠው አሳ ጠይቆ እባብ እንደማይሰጠው እናንተ ክፉ ሳላችሁ የማረክ ከቻላችሁ እኔማ ለእናንተ እንዴት አብልጬ አላስብም አለ። አብልጦ ያስብልሃል። አባት ከሚያስብልህ በላይ፣ ቤተሰብ ከሚያስብልህ በላይ፣ ዙሪያ ላይ ያሉ ሰዎች ከሚያስቡላችሁ በላይ እግዚአብሔር አብልጦ ያስብላችኋል። ታዲያ የሚያስብ አባት እያለ እንዴት ነገን አልፈህ ትጨነቃለህ? ታዲያ የሚያኖር እግዚአብሔር እያለ እንዴት ስለ ነገ ታለቅሳለህ? ስላልመጣ ቀን የራሱን እድል ይዞ ነው እያንዳንዱ ቀን የሚመጣው። የራሱን በረከት ይዞ ይመጣል። የራሱን ለቅሶ ይዞ ይመጣል። የራሱን ፈተና ይዞ ይመጣል። ኢየሱስ ጌታ ነው። ስላልመጣ ነገር አትጨነቁ። ስላልተፈጠረ ነገር አትጨነቁ። መሃል የሚገባ እግዚአብሔር አለ። ታሪክን የሚቀይር እግዚአብሔር አለ። ውጤትን የሚቀይር እግዚአብሔር አለ። የፈራችሁት እንዳይወርሳችሁ የሚያደርግ እግዚአብሔር አለ። የደነገጣችሁለት ነገር እንዳይከናወንባችሁ የሚያደርግ እግዚአብሔር አለ። አትዋረጅምና አትፍሪ ይላል እግዚአብሔር ቃል። አትፍሪ፣ በቃ አትዋረጅም። እኔን ይዘሽ አትዋረጅም፣ አትፍሪ። በፍርሃት አትኑሪ። ነገ ዋረዳለሁ ያልሽ አትፍሪ። እኔ እግዚአብሔር ምን ላደርጋለሁ? መሃል ገባለሁ። እኔ እግዚአብሔር እታደጋለሁ ያለን ነው። ኢየሱስ ጌታ ነው። ስለዚህ ስለ ነገ አንጨነቅም። ክርስቲያን ስለ ነገ አይጨነቅም። ክርስቲያን ስለ ዛሬ ያመሰግናል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እኔ ማቀው ዛሬ እስትንፋስ እንዳለኝ ነው። ነገች እስትንፋስ ትኑር አትኑር አላቅም። ዛሬ ባለችው እስትንፋስ እግዚአብሔርን ባርክበታለሁ። መጽሐፍ ቅዱስ ምን ይላል? እግዚአብሔርን ለሚወዱት አይደል የሚለው? እንደ ሐሳቡም ለተጠጉት ነው ነገር ሁሉ ለበጎ የሚደረገው። ለሚያመሰግኑት፣ ለሚገዙለት፣ ለሚባርኩት ከመልካም ነገር አትጎሉም። እግዚአብሔርን ስትባርኩ መልካም ነገር ከቤታችሁ አይጠፋም። መከናወን ከጓዳችሁ አይጠፋም። በረከት ከላያችሁ አይጠፋም።